ሙሐመድ ባሽሙር ቃል ሰድቦኛል ዘጠኝ ስድብ ዘጠኝ ማንነቶችን ገልጿል ስምንቱም ምን ይላል አንደኛይቱ ግን እንዴት አረብኛ ቋንቋቸው ነው ዘኒም የሚለው ዘነማ ከሚለው ነው የመጣው ዘነማ ማለት ደግሞ ልጥፍ ማለት ነው ያኒ የዚና ልጅ የዝሙት ልጅ ማለት ነው ኢዘን እነዚህ ስምንት ባህሪያቶች ይላል ዘጠነኛይቱ ግን ከየት መጣች አልሙጊራ አባቴ መሆኑን ነው የማውቀው ይሄንን ንገሪኛል እንደው ስታቅማማ ሴፍ ይዞ ነበር አንገትሽን ላወርደው ወይስ ትነግሪኛለሽ ጨካኝ መሆኑን ታቃለች የእናት ሐቅ ስለዚህ አንገትሽን ላወርደው ወይስ ትነግሪኛለሽ ብሎ ያለ ጊዜ ልጅ እንግዲህ ቁጭ በልና ላስረዳህ መርዶ አባትህ እንደምታውቀው ስመጥር ነው ሹም ነው አይደል ከመካ ሹማምንቶች ውስጥ አንዱ ነው ታዲያ ያጋጣሚ ነገር ሆኖ ሴት መቅረብ ይጠናዋል ያገባቸው ሚስቶች በሙሉ መቅረብ ስለሚጠናው መቼም ሂደዋል እኔ ደግሞ ከዚህ ከተከበረ ጎሳና ቤት ከተከበረ ባል እንደነዛዎቹ እኔም ከመወጣ እንደው ሲሞት እንኳን በስሙ ምጠራበት የሱ ቤተሰብናት ምባልበት ልጅ ማግኘት የግድ ነበርብኝ ስለዚህ እቤት ውስጥ ከብታጋጅ የነበረን በጋጋጅ የነበረን እረኛ ጋበስኩትና አንተን አረገዝኩኝ ከዚያም ለአባትህ ያው ወለድክ ብያልኩት አባትክም አያውቅም ነበር መቼም የሰውዬ ያ ነው ሚስጥሩ ብላለቻቸው አለችው إذن الله رب العزة والجلال يا الوليد بن المغيرة تاريخ كمان ننتو جمرو يزموت لج سلامهن والله تكس هذا الرجلنا قلت صادربو الله جل وعز ولا تطع كل حلاف مهين على شون هماز مشاء بنميم إذن وري مشكم من ما يجلسوا ابن المبارك رحمه الله عبد الله بن المبارك እንደሚሉት ወሬ መሸከም የማይችል የዝሙት ልጅ ነው ይላሉ ወዲህ ግባበት እንግዲህ وفي الصحيحين أن رسول الله صلى الله عليه وسلم قال لا يدخل الجنة نمام حانيثنيا جنة هيقبام ورع قباي جنة هيقبام وفي الحديث أن رسول الله صلى الله عليه وسلم قال أن رسول الله صلى الله عليه وسلم مر بقبرين ሁለት ቀብሮች መካከል ላይ ነብዩ አለፉ ከለታት አንድ ቀን ሷሃባዎች አብረዋቸው ይጓዛሉ እና በመቃብር ሲያልፉ በሁለት ቀብሮች መካከል ላይ አለፉ ይሄን ሐዲስ መቼም ደጋግመን ሰምተዋል قال انهما لا يعذبان አሉ እነዚህ ሁለት ቀብር ባለቤቶች ሁለቱም እየተቀጡ ነው ያሉ ጩኸቱን ሰሙ ነብዩ ሰለላሁ ዐለይሂ ወሰለም ጩኸት አለ ነብዩ እንዳሉት ይሄንን ጩኸት ሁሉም ፍጡር ይሰማዋል የሰው ልጅ አይሰማው የሰው ልጅና አይ ቲንክ ጂኒ ሁለቱ ብቻ አይሰሙትም ማንኛውም የሰው ልጅ በፍጹም አይሰማውም ያን ሰምቶት በነበር ጀማዓ ሰምቶት በነበር እዚች ዓለም ላይ መኖር በጠናው በፈረዳ ጭንቅላቱ ወልዒያዙ ቢላህ እናት አባት ልጅ ሚስት የቅርብ ቤተሰብ የምንለው ቢቃጣ ቀብሩ እስከ መቀጣት አላህ ይጠብቅልን እኛንም አላህ ይጠብቀንና ጩኸቱን ብንሰማ ወይንም ቃጠሎ ቢኖርና ጭስ ቢወጣ ህይወታችን እንዴት ነው አይፈነዳም ጭንቅላታችን خلق በሙሉ አብዶ አልቅም ነበር ስትረስፉል ሆነን አናብድም ነበር ግን አላህ ረቡል ዒዘቲ ወልጀላል من حكمته البالغه እንዳንሰማው አድርጎ ለማንኛውም قال انهما لا يعذبان እሳቸው ስፔሻል ማንነት ስላላቸው ለየት ያለ ነገር የመስማቱን ብቃት አላህ ስለሰጣቸው ሰሙስ አላህ ሰምቷቸው وما يعذبان في كبير መቼም እየተቀጡ ያሉት ጉዳዩ ከባድ ሆኖ አይደለም ማለት ከባድ አይደለም ማለት ምን ማለት ነው በሁለት መልኩ ተተርጉሟል አንደኛ انهما لو تركوه ما كان كبيرا عليهما አሁን እየተቀጡበት የነበረው ወንጀል ተተውት በነበር
መተው የሚጠናቸው አልነበረም ለማለት ነው። ሁለተኛ ወንጀል መሆኑን ያውቃሉ ولكنهما كانا لا يزعمان أنها كبيرة ከባድ ወንጀል ስለመሆኑ ግን ታሳቢ ያላደረጉትም ኖርማል ነው መስሏቸው ነው በሁለቱም ተፈስሯል ያም ሆነ ይህ أنهما يعذبان بكبيرة በከባድ ወንጀል እየተቀጡ ነው አሉ እሺ أما أحدهما አንዳቸው እየተቀጡ ያሉት كان لا يستبرئ من بوله ሽንት በሚሸናበት ጊዜ ከሽንቱ አይጸዳዳም ነበር ሽንቱ ዝም ብሎ ያስገባዋል እዛ ሱሪው ፓንቱ ምናምን ይሸታል ዙሮ ደግሞ ይሰግድበታል መቼም ሙስሊም ነውና ወይንም ሽንት በሚሸናበት ጊዜ ስለመፈናጠሩ ግዴለው ደረቅ ሽንት ቤት ገብቶ ኦር መንገድ ላይ አስፋልት ላይ ኦር የትም ቦታ ይሆን የሚፈናጠር ነገር ላይ ቆሞ ይሻላል ከዛ ይፈናጠርበታል እዛው ላይ እንጥብጣቤው ልብስ ላይ ምናምን ወካልሱ ላይ ይኖራል ከዛም በዛ ልብስ ይሰግድበታል ጀማዓ የብዙሃኖቻችን ስተት ፍቂህ እንቅራ ብንል እንቢ ያላችሁን በብዛት ሽንት ቤት መስጂድ ውስጥ አንተ ውጪ ላይ ወረፋ እየጠበቅ ይያል ቆሞ ሸዋ የሚያደርጋል ሰማ ከዛም ደግሞ ይዞ በገባው ውሃ ቆሞ ጧሃራ የሚያደርጋል ሰማ ተነጀሰ ተጣኸረ ንጅስ ጅስ ብሎ ይወጣል ከዛም ገብቶ መስጂዱንም ይነጅሳል ሶላተል ጀማዓ ይሰግዳል ጀማዓውን የሰላታቸውን ያበላሻል የራሱም ሰላት ይበላሻል በሱ ወንጀል አማካይነት ነው ወላ ተዚሩ ዋዚረቱን ዊዝራ ኡኽራ ነውና እንጂ ያሰፉ በሙሉ ሰላት ይበላሽ ነበር እذن የተከበረን የአላህን ቤት ነጃሳ ይዞ ይገባል ልጆቻችንን ከስር መሰረቱ እንደዚህ አይነት ስተት እንዳይፈጠር ማስተማር ራሳችን ሽንት ቤት ከገባ በኋላ ቁጭ ብሎ ቢሸናምናል መቀመጥ የጠናው እንደሆነ ቢያንስ ማይንጠባጠብ ማይፈናጠርበት ቦታ ቢሸናስ እሺ ውሃ ይዞ ለምን ይገባል ውሃ ሲደፋ እንደገና ሌላውን ያናጅሰዋል በሶፍት ብቻ ለምን አይጠራም እንደዚህ አይነት በሶፍት መጽዳት እኮ የማይበቃ መስሎት አረ ይበቃ ያኛው ነው የማይበቃ አልገባ ብሎ ነው እንጂ በማንኛውም لا يستبرئ من بوله وفي روايه لا يستتر من بوله ሽንት በሚሸናበት ጊዜ ሰው አየው አላየው ግድ የለውም ቆሞ ብልቱን ወደ ሰው አዙሮ ቆሞ ይሸናል ይሄ ከባድ ወንጀል ወንዶችም በሴቶችም በርስ በርሳቸው መካከል ላይ ሊደባበቁት የሚገባ ነውር ነው ይሄ ዛሬ ላይ ወይ በስቲም ወይንም ሳውና ባዝ ወይንም ሞሮኮ ወይንም መሰል የሚባሉ ቦታዎች አሉ ለህክምናና ለጤንነት ተብሎ ከሆነ እንደዚህ አይነት ቦታ ሲገባ በተቻለ መጠን መሰወር በተቻለ መጠን ተሰቱር በተቻለ መጠን መልበስና ተመሳሳይ ጾታ ማከም መቻል አለበት ተቃራኒ ጾታ ሙስሊም ሆኖ ሴት ሞሮኮ ስታደርገው ሙስሊም ሆኖ ኦር ሆና ወንድ ሞሮኮ ሲሰራት የነውር ነው በዚያ ላይ ደግሞ እስቲ ሙስጥርቃናውን የሚገባ ከሆነ ተቃሂ አህያ ነው ነውሩን ሰው ሲያይበት ምንም የማይመስለው አህያ ነው ደድቧል ኦር አህያና ጭንቅላቱ አይሰራ ነውሩን ሰው ሲያይባት እርስ በርሳቸው እንኳን ሲታዩ እንደተቀለቀ እስቲ የሚገባ ኦር የምትገባ ከሆነ በቃ የለም አቅል እየሰራ አይደለም ማለት ከዛ ደግሞ ለብሶ ሲወጣ ዘመናዊ ለብሳ ስትወጣ ዘመናዊ ሲመስል ሰው በልብስ ዘመናዊ አይደለም በአእምሮ ነው ዘመናዊ መሆን መቻል አለበት እذن እንኳን ሁሉ ጋራችንን ልናሳይ ቀርቶ ሽንቱን ሲሻና ብልቱን ሰው ያየበት ነው የሰው የበዚህ የሚቀጣው ይግባን ያ ጀማዓ እሺ ثم قال አያችሁ ቀላል አይደል ይሄ ነውሬን በደብቅ ቀላል አልነበር አየህ ለዚህ ነው ቀላል አልነበርም ቢተውት ብለው ያሉት ሙፈሲሩ ተርጓሚዎች ለዚህ وعما الاخر ሁለተኛው የሆነ እንደሆነ ደግሞ فكان يمشي بالنميمه ወሬና ቀባይ ነበር መሻኢም ቢነሚም የተባለው ሰው ነበር በቃ ይሄንን ያንን ያጋጭ ثم اخذ بجريده ከዛም ነብዩ ሰለላሁ ዐለይሂ ወሰለም አለ ጀሪዳ የዛፍ ቅርንጫፍ በጥሳ አደረጉና ረጥባ እርጥብ የሆነችን ቅርንጫፍ በጥሳ አድርገው فشبها اثنتين ሁለት ቦታ ስንጥቅ አደረጓትና
وغرز في كل قبر واحدة بيانداندو قبر لي عندان تكل درجو صلوات ربي وسلامه عليه ثم قال لعله يخفف عنهما ما لم ييبسا እነዚህ ሁለት እርጥቦች እስኪደርቁ ድረስ ምናልባት ከቅጣታቸው ረገብ ከተደረገላቸው ያቃጠሎ ነው እሳት ነው ይሄኛው ደግሞ እርጥብ ነው ተፋዑለን እርጥብ ነገር ረገብ ያደርጋልና እንደው በእርጥብ ልጠይቅላቸው ብዬ ነው እዚህ ጋር ቆም እንበልና ከነሚማ ወጥተን ብዙ ጊዜ ቀብር ላይ ከቀበርን በኋላ የሆነ ነገር እንተክላለን ወይ ቀብሩ መሃል ላይ ወይንም ቀብሩ አናት ላይ ኦር ግርጌው ላይ ወይንም አናቱ ላይና ግርጌው ላይና መሃል ላይ የሆነ ቅጠል እንቀብራለን ለምን ሲባል ቃልቻው ሚያ እንደው ዝም ብሎ አይደል ዝም ብሎ ባከተመ ቃልቻ የሆነ ሸክ ሞልቷል አይደል ለኔ እንደ አይነቱ ምንድነው ሲባል አይ ምናልባት እንደው እንደዚህ ሁለቱ እስኪረጡ ድረስ ወንጀላቸውን እንደው ረገብ ከተደረገላቸው ቅጣት ከተቀነሰላቸው ብዬ ነው ይላል قال الحبيب صلوات ربي وسلامه عليه القبر روضة من رياض الجنة القبر إما روضة من رياض الجنة أو حفرة من حفر النار أدل قلت عنه قبر وهي جنة شفينه وهي جهنم من دنه قرقوات جهنم أمين يأسات من دنه حفران قرقوات ايه تكبروا سويتنا يتنا روضة جنة شفيس وين مزانيا وسط ما ناوك الله أعلم بحاله إن كان مسلما وإن كان من أهل القبلة نظن له خيرا قال الحبيب صلوات ربي وسلامه عليه ادعوا لأخيكم فإنه الآن يسأل ادعوا لأخيكم بالثبات فإنه الآن يسأل لو اندماچو ثبات الله عندي سدو دعاء دربو اهون يتيقالنا اللهم مثبته بالقول الثابت بلا دعاء درغلت تمام ያለው እንጂ የተባለው ቅጠል ቆርጣ አስቀምጥ ምን አሳወቀ እዛው ስላለው ሰውዬ ምን አሳወቀሽ እዛው ስላለው አናቀምኛ ሐሉን አላህ ነው የሚያው ስለዚህ ቀብር እስኪ ቀንተን እንዲልለት ብለን ቅጠል ቆርጠን ኦሪዮንች ቅርንጫፍ ቆርጠን መከላችን እንዲخفፍለት እንዲቀንስለት ከሆነ فيكون بنا سوء الظن بصاحب القبر በዛ በተቀበረው ሰውዬ ላይ መጥፎ ሐሳብና መጥፎ ጥርጣሬ ሟርት ነው የሚሆንብን ስለዚህ ተነቃቂ ይበጃል እግረ መንገድ ይላንሳው ብዬ ብዙ ጊዜ ስለሚፈታ ግን ዝም ብለን አበባ ነክ ነገር ኦር ምናምን የሆነ ነገር የሆነ የሚሸት ነገር ኦር የሚያምር ነገር ሰዎች ለመቅበር በሚመጡበት ጊዜ የሚያዩትን ነገር እና የሚያምሩ ነገሮች ቀብር ነውና ቢቀበር ኦር አጠገቡ ላይ ዛፍ ነገር ተተክሎ ሰዎች ሌላ ሊቀብር ሲመጡ ጥላ እንዲሆናቸው ማን ቢቀበር ቢተከል ለባስ በዚያን ያቆነ ግን ነው ለዛውም ራቅ ብሎ በሚመች ቦታ ላይ ቢተከል ለባስ ግን በዛኛው ያቆነ አደጋ ነው እሺ ይድበሉ እንግዲህ وعن ابي هريره رضي الله عنه قال رسول الله صلى الله عليه وسلم تجدون شر الناس ይሄ ቀደም ሱረቱ ኑን ላይ ያለው እንደ ፕሮግራም ሰተን ብናብራራው እንዴት ደስ ይለኝ ሙፈሲሮች እንዴት ቅምጥልጥል አድርገው እንዳብራሩት ብታዩ ለማራቅና ለማስጠንቀቅ ብለው ቀደም ያብራራውት የአልወሊድ ኢብኑ አልሙጊራን ታሪክ እንዴት አድርገው በተለይ ሐማዚ መሻኢን ቢነሚም የምትለዋል እንዴት አድርገው እንዳቀማጠሉት ሲፈስሩት ለማንኛውም እስቲን ከጨረሰን እድሜ ከሰጠን قال رسول الله تجدون شر الناس ከሰዎች ሁሉ የከፋን ሰው ታገኛላችሁ ምን ይሆነ ذل الوجهين የሁለት ፊት ባለቤት የሆነ ذل الوجهين ባለሁለት ፊት ሰው አለ አዎ አለ ባለሁለት ፊት እንደዚህ ስናይ ለም ግን አለ እሺ الذي ياتي هؤلاء بوجهين እነዚህ ጋር ሲመጣ ሌላ ፊት ይዞ ነው የሚመጣው وهؤلاء بوجهين እነዚህኛው ጋር ሲመጣ ደግሞ ሌላ ፊት እዚህ ጋር ሲመጣ ሌላ ነው እዚህ ጋር ሲመጣ ሌላ ነው የሙናፊቅ ማንነት ሙናፊቅ በቃ አይኑ ሙናፊቅ ራሱ
عبد الله بن أبي بن سلول رأس المنافقين نبي قال سمتا صحابي وآمان النزا قال سيدا يهوداويان قال الناس قال ينبروت يا درجات سوچ قال سيد دمو كافر بالوجهين زي من الزعم يتلاقي من النت يالله ثم قال ومن كان ذا لسانين يولد ملاس بالي بيتي هنا بمعنى أنت قال سمتا سلني يدولتان أني قال سمتا سلانت يا نبوران أيه أني قال ودا جينو أنت قال سمتا طلاتكنو أنت قال طلاتينو أنت قال سمتا ودا جيكنو أني قال سمتا طلاتكنو ذا لساني يولد ملاس بالي بيتي هنا سو في الدنيا يكيا دنيا لا يندزاين السو فإن الله يجعل له لسانين من نار يوم القيامة يكيا مالتها ولت بالي أسات ملاسو كانور لت الله الزياء وسطونه يلبلوتها راساቸው ተደቀነውለት والعياذ بالله الحديث في صحيحين ولتم حديث في صحيح البخاري لا الحديث معنى من كان ذا لسانين بلو مالك أن يتكلم مع هؤلاء بكلام ومع هؤلاء بكلام وهو بمعنى صاحب الوجهين كان زيغار ليلا وران كان زيغار يا وران ولت فيت يالله قال إمام أبو حامد الغزالي رحمه الله إنن إمام الغزالي رحمة الله عليه يالواتن اندو زي بدن بارجي ነው ዛሬ ማብራራት የፈለኩት ደግ አርገው ነግረዋልና መጨረሻ አካባቢ ላይ ህክምናውንም ጨምር ነግረዋል قال يتده إنما تطلق الغالب على من ينم قول الغير إلى المقول فيه بقوله فلا يقول فيك كذا فلان يقول فيك كذا نميمة أميلو قال لهميتنيا يتسطبت مكنياتو إيه نمام أميلو لهميتنيا ورياك أباي يتسطبت يتسطو ترجمو የአንድን ሰው አባባል ሌላው ሰው ጋር ወስዶ እገሌ ስላንተ እንዲህ ይላል ባይን ነማም የተባለው አንድ ትርጉሙ ነው ግን ጥቅል ትርጉሙ ይሄ አይደለም ለወረኛ ለሐሜተኛ ጥቅል ትርጉሙ ሌላ ነው ሹፍ ነማም ማለት ነው ብለናል الذي ينقل حديث فلان إلى فلان بنية الإفساد بينهما أما كاكلات لي بمقاطعة نية ينتنان وري لنتنا يميقبل مالتنا وبلنا إيه عنده ترجمنا قال إيه بيتشار لما قالوا الإمام الغزالي رحمه الله نقرأ وليست النميمة مخصوصة بذلك نميمة يمي يوم زي بيتشار يمي بقى لهم بل حدها نقرأ سيئ نميمة ديكاو كشف ما يكره كشفه سو يميتطلا ነገር ጋድ ማውጣት ማለት ለምሳሌ እኔ ጋር የሆነ አያችሁ ወደ መጀመሪያው ራሳችን ይሄ كشف ما يكره كشفه እንዲወጣብኝ የማልፈልገውን ገበና ማውጣት ነው ነሚማ ብሎ ማለት ثم قال سواء كره المنقول عن ስለሱ ያገበናው የሚወራበትም ሰውዬ ይሁን ይጥላ او المنقول اليه ወይንም ወደሱ ተወስዶ የሚነገረውም አካል ይጥላ او ثالث ወይንም ሶስተኛ ወገን ይጥላ ማንንም ይጥላው ማን የሚነገረውም ይጥላ የሚነገርበትም ይጥላ ስለዚያ ነገር የሚሰማ ሶስተኛም ወገን ይጥላ የሚጠላን ስውር የሆነ የተደበቀን ሰውዬ የሰራውን ኦር ያወራውን ነገር ማውጣትና ጋድ ሰዎች እንዲያዩትና እንዲሰሙት ማድረግ ያ ነው ነሚማ ብሎ ማለት ዝም ብሎ ወሬ ማቃበል ብቻ በሚል እንዳልወስደው እሳቸው ሰፋ አድርገው ነው ያዩት አሁን ላይ ብዙዎቻችን ያለንበት ነባራዊ ሁኔታ ማለት ነው ዛሬ ፌስቡክ ላይ ጽፈን እንደምንለጥፈው ማለት ነው አው ረምዚ ወይንም ኮድ ሰተደውም ቢሆን أو الإيماء وينم بملكة بهن ملكة
ነብዩ ሰለዋቱ ረቢ ወሰላሙሁ ዐለይሂ እናታችን አይሻ ረዲየላሁ ዐንሃ ወአርዳሃ ስለሆነች ሴትዮ ሲያወሩ አይሷ እኮ እንዲህ ናት ምልክት ነው ያለው ما قلت لو مزجت على ماء البحر ይሄ አሁን ያልሽው ነገር በባህር ውሃ ላይ ተቀላቅሎ በነበር የባህሩን ውሃ ምን ባደረገው ከለሩን በቀየረው ነበር አስታውቂ ብለው አሏት እቃ መጣላትና ስታስታወቅ ደም አስታወቀች አየሽ አሁን የበላሽው ስጋ ምንድን ያለችው እንዲህ ናት ያለች በቃ ምን አሁን ኢህማ በመልክት ሐማዝ ወይሉ ለኩል ሁመዘት ሉመዛ በመልክትም በመላስም ሰውን የሚያማ እያለ ባይን ጥቅሻውና በከንፈሩ ማነቃነቅ በመናምን ሰውን የሚያማ የሰውን ገበናና እንትን ሚስጥር የሚያወጣ ማለት أو نحوها السلب وسواء كان من الأقوال أو الأعمال سويو سلتناجرو نجر ليهون يشلال أو سلسرو نجر ليهون يشلال سواء كان عيبا أو غيره نو ليهون يشلال لا يهون يشلال قنا يفلقوا مسون دي وطابت سلذي يقولوا من يبالال نميمة يبالال فحقيقة النميمة قالوا قتلونا የነሚማ እውነታው ለማንኛውም ልቋጨውና አሉ ኢፍሻኡ السر የሰውየውን ገበና ኦር የሴትዮዋን ገበና አውጥቶ ኢፍሻ ሰዎች ዘንዳ እንዲደርስ ማድረግ ማለት ነው ثم قال وحتك الستر ستر አለ እኔ የሆነው ርዕሰራ መጋረጃ አለ ተማም የትኛውም ሰው የበለጠ ደረጃ ቢወርድ በህሬ ከባባ ነው የሚባሉት ነገር ጋርዶ በሩን ዘግቶ ተደብቆ ተሰውሮ ማናገኝ ማንሰማኝ ብሎ ነው የሚያወራው ነሚ የሚሰራው ማለት ነው ነሚማ ማለት ደግሞ አሉ ኢማሙ አልገዛሊ ረህመቱላሂ ዐለይሂ ኢፍሻኡ السر وهتك الستر او ستر ያ የደበቀውን የተሰወረበትን ሱትራ ውስጥ ያለውን ነገር هتكه سنتقو اور اوردو ግርዶሹን የሱ ገበና ጋር ወጥቶ የሷ ገበና ጋር ወጥቶ እንዲታይ ማድረግ ማለት ነው ነሚማ ማለት ነው መድረክ ላይ ወጥተን ስለነሚማን እናስተምራለን ነሚማን ደግሞ እናበረታታለን ኦር እንሰራዋለን ወይንም መረጃ የሚያፋለግልንን ቅድም እንዳልኳችሁ ጃሱሶችን እናሰማራለን ኢላ መርሂም ረቢ በዱዓቶች ላይ አያምር ثم قال عما يكره كشفه ጋር ስለማውጣቱ የሚጠላን ነገር በሙሉ ጋር ማውጣት ነሚማ ይባላል ثم ነሚማ የደረሰው ሰው ምን ያደርግ ነሚማ ማለት ይሄ ነው ትርጉሙ እና ተግባብ ሁኔታው ግን የደረሰው ሰው ምን ያደርጋል ኢማሙ አልገዛሊ ረህመቱላሂ ዐለይሂ ዛሬ ኦፍ ዴይ ላይ ይሄ ደርስ መነሳቱ ደስ ብሎኛል የብዙሃኖቻችን በሽታ ስለሆነ እኔም እናንተም ኖረንበት ወትሮ ሐሜት አለ የሚባለው ሴቶች ዘንድ ነበር በብዛት አሁን ደግሞ እነሱ ጋር እየጠፋ ነው ከአዋሙም እየጠፋ ነው መድረክ ላይ ያለን ሰዎች ጋር ነው የበዛው አላህ ያዘነላቸው ካሉን በስተቀር ዱዓቶች መካከል ላይ ቃልቻዎች መካከል ላይ መገፋፋቱ መተማማቱ ወሬ መረጃ መቀባበሉ እንትና ስለኔ ምን አለ ስለንተና ምን አለ ብሎ የሱን አይብ ማፋለጉ ያለውኛ አካባቢ በስቷል በማንኛው ወልዒያዙ ቢላህ አምሊ ሸሽ በሚገባ ነገር እኮ ሳናውቀው ሰላታችን ጾማችን ሐጃችን ዒባዳችን መቅራታችን ማቅራታችን ለሆነ ግለሰብ ምናሸጋግረው ተግባር ማለት ነው አላህ ይጠብቀንና ثم قال وينبغي للإنسان أن يسكت عن كل ما رآه عاقل أواقي ونسو سلايو نجر بمولو زم بيلو المشعلو من أحوال الناس سلسوات شنيتا استحوال يتبالي أحوال السبب
የምን አህዋል ነው ሐሜት እኮ እንትና አሊያ እንዲያርግ ያካባቢ እንደዚህ ተወራ እንደዚህ ተወራ ራሱን የቻለ ቡድን አለ ይሄንን መርጃ የሚያሰባስ አን አህዋል الناس اسكت ስለ ራስህ ስለ ራስህ ሻጥኒ ስለ ራስህ ኑር ማስተማር ካለብህ አስተምር ማስተማርን መትችል ከሆነ ዝም ጭቅ ይበጃል ካልሆነ ጀሃነም ይቀጥላል النمام لا يدخل الجنة سواء كان عالما أو جاهلا عالم أو جاهل أو داعي أو أستاذ أو شيخ ما في النمام لا يدخل الجنة لأنه مفسد بين الناس ويكشف سرهم نعم ثم قال ስለዚህ ዝም በል የሰማውን ያየውን ሁሉ አታውራል إلا ما في حكايته በሚናገርበት ጊዜ ያን ነገር ሲናገረው فائدة ያላት እንደሆነ ጥቅም ለሙስሊሚና ለሙስሊሞች የምትጠቅም ከሆነች ያቺ ነገር أو دفع معصية ወይንም ማዕሲያን ለመገፍተር ወንጀል እንዳይሰራ ለማራቅ ከሆነ በስተቀር እሱንም ጋር አውጥተን ሰውን በማማትና የሰውን ገበና አውጥቶ ጋር ማውጣትና በመበተን እንዲያለች በማለት ያው ሳይሆን ግለሰብ በመምከር እንዲያለ እንደሆነ ያንን ተግባር በማውገዝ ነብዩ ሰለላሁ ዐለይሂ ወሰለም ወጣለ የተሳሳተ ወሬና ስራ ሲያዩ ያንን ግለሰብ ይመክራሉ ኦር ما بال اقوام يفعلون كذا وكذا ويقولون كذا وكذا ሰዎች ምን ነክቷቸው ነው እንዲህ አረጋሉ እንዲህ ይወራሉ ይላሉ በቃ ገሰጹ መከሩ እንጂማ ሰውየውን አይኑን ራሱ እንዲህ አለች ይያሉ ለሰውየው ማንሳት ፋይዳ አታ ቢሞት እንኳን በህይወት ያለን ቀርቶ ثم قال وينبغي قال وكل من حملت إليه النميمة حابيت ودسو يمتالت بملو وقيل له قال فيك فلان كذا وكذا عن سلامت انتنا اندياله تبلو يتنقروا صو بملو لزمه 6 أشياء 6 ነገሮችን መተግበር ግድ ይለዋል እነዚህ 6ቱ ራሳቸውን የቻሉ ደርሶች ናቸው ደርስ ነው ራሱን የቻለ በሚቀጥለው ደርሳችን እድሜ አላህ የሰጠን እንደሆነ እነዚህ 6ቱ ረጋ በያብራራዋለሁ መሰረታዊ ነገር ስለሆነ ማለት اذن ቅዳሜ ኢንሻአላህ عز وجل እንገናኛለን እነዚህ 6ቱንና ምናልባት አያይዤ 6ቱም ውስጥ ስላለ የአልወሊድ ኢብኑ አልሙጊራንም ታሪክ ጨምር እዚህ ላይ አንስቼ አንድ ላይ ለመዳሰስ ሙከራ የሰውን ነውር ማፋለግ እና የሰውን መረጃ ነውሩን አፋልጎ ወሬ በማቀበል የሱን ገበና በማውጣት ላይ ክፋቱና ጥፋቱ ከከባበድ ወንጀሎች የሚመደብ መሆኑና ሐሜተኛ ወሬ ያቀበይ ጀነት የማይገባ ርኩስ ርካሽ ማህበረሰቡ መካከል ላይ ሰላም እንዳይኖር አንድነት እንዳይኖር መማማርና መረዳዳት መተባበርና መተጋገዝ እንዳይኖር ማህበረሰቡ እንዳይቀባበር የሚያደርግ በዚህ ደረጃ መውረድ በዚህ ደረጃ መስቀጥ በዚህ ደረጃ እንደዚህ መዝቀጥ በሙስሊሞች መካከል ላይ ሲታይ እዚህ ደረጃ መዝቀጣችን ያሳዝናል إذن وهم له كارهون ያንን የነሱን ገበና መስማቱን ሰዎች ያልፈለጉት ሆኖ ይያል እሱ ግን ምን አወሩ ምን ሰሩ ስለሚለው ገበናውን ለመስማት ብሎ ጆሮውን ደቅኖ የሰማባቸው እንደሆነ በየትኛውም ቴክኖሎጂ ይስማ በየትኛውም መልኩ ይስማ የሰማባቸው እንደሆነ አሉ ነብዩ ሰለላሁ ዐለይሂ ወሰለም صب في اذنيه الانك يوم القيامه የቂያማለታ አነክ ጆሮ ላይ ይደፋበታል ይገለበጣበታል አሉ አነክ ብሎ ማለት ቀላጭ የሆነ ምንድነው አልሙኒየም
እንደነዛ አይን ነገር ቀላጭ ነገር ጆሮ ላይ የፈላ የብረት ቅላጭ ጆሮ ላይ ይደፋበታል እዛው እንዲያቃጥለው አሉ ነብዩ ሰለላሁ ረቢ ወሰላሙሁ ዐለይሂ الحديث في صحيح البخاري الأمر مخيف ጉዳዩ አስፈሪ ነው አስጊ ነው የኔ ገበና ለኔ ይብቃኝ የሰው ገበና ምን ያደርግልኛል የዚያ ሰው ደረጃ ልቦናዬ ላይ ይወርዳል እንጂ የዚያ ሰው ማንነቱ ይወርድብኛል ያንን ሰው ጣላዋለሁ ያንን ሰው አማዋለሁ የዚያን ሰው መረጃ አወጣለሁ ሰዎች ዘንዳ እንዲጣላ አደርጋለሁ ስጋው እንዲበላ አደርጋለሁ እንጂ መልፋኢደቱ ወራء ذلك ምንም ጥቅም የለም فلذلك የሰው ገበና መሰማት ማህበራዊ ህይወትን ስለሚያፋልስ ችግር ስለሚፈጥር ትዳርና ትዳር መካከል ላይ መለያየትን ስለሚፈጥር ባልሽ እንደዚህ አለ ሚስትህ እንደዚህ አለች ይሁንና እንዲስትል ሰማዋት ይሁን እንዲስታወራ ሲያወራ ሰማሁት ብሎ የሱን ገበና አፋልጎ ለሚስት ማቀበል የሷን ገበና አፋልጎ ለባል ማቀበል የወንድምን ገበና አፋልጎ ለወንድም ማቀበልና ለእህት ማቀበል መካከላቸው ላይ መቆራረጥና መለያየትን ያመጣል ማህበራዊ ህይወትን ያፋልሳል ትዳርን ያፈርሳል لا فائده في الدنيا والاخره ለዚያ ሰውዬ አይጠቅመው ለዚህኛውም አይጠቅመው ለሶስተኛው ወገንም አይጠቅመው ጉዳት ብቻ فلذلك ነብዩ ሰለላሁ ረቢ ወሰላሙ ዐለይሂ ሁላችንም የገበና ባለቤት ነን በራስህ ገበና ብቃ ومن نجات መዳን በምንድነው ብለው ያሏቸው ጊዜ قال الحبيب صلوات ربي وسلامه عليه ابكي على خطيئتك بالراسه عصيات لراسه ወንጀል አልቅስ ቤትህ ይብቃ የሰውን ቤት ገበና አታፋል ሰው ቤት አትግባ አሉ صلوات ربي وسلامه عليه اذا ክብደቱ የኒሃል የከፋ ነው اخوان ገበናን ማፋለግ ወዴት ይወስዳል ወደ ሐሜት ይወስዳል አይደል ሐሜት ደግሞ ወዴት ይወስዳል ጀሃነም ውስጥ ያወርዳል ይሄኛው ከቢራ አይደለም ብንል እንኳን ከባድ ወንጀል ነው حرام ነው ግን ለልከባኢራ ይመደብን ብለን እንኳን የሚቀጥለው ርዕስ ወይንም የሚቀጥለው ባብ ከዚህኛው ጋር በቀጥታ ተመጋጋቢነት ስላላቸው ኢማሙ ዘሐቢ ረሂመሁላህ አንድ ላይ አያይዘው ማምጣታቸው በጣም ነው የተመቸኝ ለምን ሰፋ አድርጎ ለማውራት ይመቻልና እዚህኛው ላይ ሰዓቴን አላባክንም ለምን በቀጥታ የሚመጣው ቀጥሎ የሚመጣው ባብ ይሄኛውን ደጋፊና አብራሪ ስለሆነ የሚያብራራ ስለሆነ الكبيرة الثالثة والأربعون 43ኛው ከባድ ወንጀል النمام ሐሜት አቀባይ ሐሜተኛ ወረኛ የወሬ ነጋዴ ደላላ ምንለው ማለት وهو من ينقل الحديث بين الناس على جهة الإفساد بينهم أو علانية الإفساد ሰዎችን ለማጣላትና ለማጋጨት ብሎ ወሬን የሚያቃብል ሰው ነማም ይባላል أما أحكامها በዚህ ዙሪያ ላይ ያለው ሁክሙ حرام بإجماع المسلمين كبيرة من الكبائر ككبار ወንጀሎች ይመደባል وقد تظاهرت على تحريمها الدلائل الشرعية في الكتاب والسنة بقرآننا بحديث تدرارابي يونو حديثوች መጥተዋል ነሚማ ወይንም ወሬ ማቀበል حرام ስለመሆኑ የሰውን ነውር አፋልጎ ራሳችን ካወቀው በኋላ እንደገና ደግሞ ለሰው አሳግሮ መስጠት ዛሬ ላይ የሰውን ነውር እናፋልጋለን ከዛ ሚዲያ ይዘነው እንወጣለን ወትሮን እንኳን የሰውን ነውር አፋልገን ምናልባት 100 ሰዎች 50 ሰዎች 60 ሰዎች ምናምን በተሰበሰቡበት ኦር ለሁለት ለአራት ሆነ ለናወራው እንችል ይሆናል ዛሬ ግን ዊዝን ማይክሮሰከንድ ዓለም ላይ ላሉ ሰዎች መረጃ እናደርሳለን ፌስቡክ ላይ ለጥፈን ኦር በሌላ ቻናል ላይ ለጥፈን ስናበቃ አም ከባድ ዘመን ላይ ነው ያለ ነው